ሰላም ሰላም ጤና ይስጥልኝ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላቶችን ደግሞ በአንድ ላይ ሁለት ሶስት እና ከዚያም በላይ ያደረግን እንዴት አረፍተ ነገሮችን መመስረት እንደምንችል እናያለን። እንግዲህ በባለፈ ክላሳችን የተለያዩ ቃላቶችን ስንመማር ነበር። ከዛ በፊት ደግሞ ፊደላቶችን ማይተናል። ዛሬ ደግሞ ቃላቶችን በአንድ ላይ ያደረግን ደግሞ እንዴት አረፍተ ነገሮችን ገጣጥመን ማንበብ እንደምንችል እናያለን ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በተጨማሪ ደግሞ ላይክ እና ሼር እያደረጋችሁ ጀምሩ። እኔ አሁን ከዚህ ከመጀመሪያው ጀምሬ እያንዳንዱን ቃላቶችን እያነበቡ የአረፍተ ነገር ነው በስርዓት እንዴት እንደሚነበብ አሳያችኋለሁ ማለት ነው። እናንተ ከኔ ጋር አብራችሁ እያነበባችሁ ከቻላችሁ ደግሞ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉኝ። አሁን ከዚህ ከመጀመሪያው ጀምራለሁ። እሺ ከዚህ ርዕሳችን ምንድነው የሚለው? አማርኛ ትምህርት ይላል። አማርኛ ትምህርት በዚህ በቀይ የጻፉት። እሺ እዚህ ጋር አሁን 6 አረፍተ ነገሮች ናቸው ያሉ። እያንዳንዳቸውን እያየን እስከመጨረሻው አብረን እንቀጥላለን ማለት ነው። እሺ ከዚህ ጋር አበበ 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 የጅማ 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 ከተማ ከተማ ኗሪ ኗሪ ነው። ምን ይላል? አበበ የጅማ ከተማ ኗሪ ነው ስንል አሁን እንደዚህ እንጽፋለን ማለት ነው። አሁን ከዚህ ጋር እንደምታዩቸው ስንት ቃላቶች አሉ? 5 ቃላቶች አሉ። የመጀመሪያው አበበ የሚለው ባለ 3 ፊደል ቃል ነው። ከዚያ የጅማ የሚለው አሁንም ባለ 3 ፊደል ቃል አለ። ከተማ የሚል አለ። ነዋሪና ነው የሚሉ አሉ። እነዚህን ቃላቶችን በስርዓት ስንደረድራቸው ምን የሚል ሙሉ ሀሳብ ይሰጡናል? አበበ የጅማ ከተማ ነዋሪ ነው። እንግዲህ በባለፈው ቃላቶች ስንማር ቃላት ስናነብም ፊደላቶች በስርዓት መደርደር አለባቸው ብለናል። እንዲሁም ደግሞ አረፍተ ነገር ስትመሰርቱም ደግሞ ቃላቶቹ ለምሳሌ እዚህ ጋር አበበ የሚለውን ከዚህ ቅድሚያ ብናደርገው ወይም ደግሞ ከተማ የሚለውን ነዋሪ ከሚለው በኋላ ብናደርገው አረፍተ ነገሩ የተዛባ ሊሆን ይችላል ማለት። ስለዚህ ቃላቶችን ደግሞ ሲደረደሩ ሙሉ አረፍተ ነገር ወይም ደግሞ ትክክለኛ አረፍተ ነገር እንዲሰጡን በስርዓት መሆን አለባቸው ማለት ነው። አሁን እዚህ ጋር አበበ የጅማ ከተማ ነዋሪ ነው ስንል ትክክለኛ ሀሳብ እናገኛለን ማለት ነው። እሺ አሁን ወደ ሁለተኛው አረፍተ ነገር ስመጣ ከዚህ ጋር አልማዝ አልማዝ ይላል። እዚህ ጋር አሁን አልማዝ ለማለት 4 ፊደሎች አሉ። አልማዝ ገበያ ገበያ ሄደች ሄደች ይላል። እዚህ ጋር ደግሞ 3 ቃላቶች አሉ። የመጀመሪያው አልማዝ ሚል አለ። ከዚያ ገበያ ሚል አለ። መጨረሻ ሄደች ሚል አለ። አልማዝ ገበያ ሄደች። አሁን እናንተ ስትከታተሉ ይህ ቪዲዮ ስታዩ ከኔ ጋር አብራችሁ እያነበባችሁ መሆኑን እንዳትረሱ። ምክንያቱም በመስማት ብቻ ብዙ ውጤታማ ስለማትሆኑ እኔ ስል እናንተም አብራችሁ እያላችሁ ከተቻለ ደግሞ ደብተር ላይ እየጻፋችሁ ብትከታተሉ የበለጠ ውጤታማ ትሆናላችሁ። እሺ አሁን ወደ ሶስተኛው እመጣለሁ። ከዚህ ጋር ሙሃመድ ሙሃመድ ይላል። እዚህ 4ቱ ፊደላቶች በአንድ ላይ ሙሃመድ። እሺ ጎበዝ ጎበዝ ተማሪ ነው ይላል። ሙሃመድ ባለ 4 ፊደል፣ ጎበዝ ባለ 3 ፊደል፣ ተማሪ ባለ 3 እና ነው ደግሞ ባለ 2 ፊደል ቃል ናቸው። እነዚህ 1 2 3 4 ቃላቶች አሉ። 4ቱን ቃላቶች በስርዓት ስናነባቸው ሙሃመድ ጎበዝ ተማሪ ነው የሚል አንድ ሙሉ አረፍተ ነገር ሰጥተውናል ማለት ነው። እሺ ወደ አራተኛው ቃል አረፍተ ነገር ስንመጣ ከዚህ ጋር ሜላት 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 ጠንካራ ጠንካራ ሰራተኛ ሰራተኛ ናት ናት። ምን ይላል? ሜላት ጠንካራ ሰራተኛ ናት። እሺ አሁን እዚህ ጋር ሜላት የሚለው ባለ 3 ፊደል አንድ ቃል ነው ወይም ደግሞ ስም ነው። ጠንካራ ስንል ደግሞ 4 ፊደላቶች ተጠቅመናል። ሰራተኛም ባለ 4 ነው። ናት ደግሞ ባለ 2። እነዚህ ቃላቶቹ በስርዓት ስናነባቸው ትክክለኛ ወይም ደግሞ ትርጉም ሀሳቡ ያልተዛባ የሆነ አረፍተ ነገር ሰጥቶናል ማለት ነው። ምን የሚል? ሜላት ጠንካራ ሰራተኛ ናት የሚል። እሺ ከዚህ ጋር ደግሞ ዛሬ ይላል። እዚህ ጋር ዛሬ 2 ፊደል ነው። ወደ ገበያ ዛሬ ወደ ገበያ እሄዳለሁ ይላል። እሄዳለሁ ዛሬ ስንል 2 ፊደል ተጠቅመናል። ወደም 2 ነው። ገበያ 3 እና እሄዳለሁ ደግሞ 5 ፊደላቶች አሉ። ከዚያ በስርዓት ስናነበው ዛሬ ወደ ገበያ
እሄዳለሁ ይላል። እሺ የመጨረሻው መዲና 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 ነገ ነገ ወደ እዚህ ጋርም ነግሬያችኋለሁ ወደ ዱባይ ዱባይ ትሄዳለች ትሄዳለች። መዲና ነገ ወደ ዱባይ ትሄዳለች። ከዚህ ጋር ስንት ቃላቶች ተጠቅመናል? መጀመሪያ መዲና የሚለው አንድ ቃል ነው። ነገ የሚለው ሁለተኛ ቃል ወደ ሶስት ዱባይ አራት ትሄዳለች አምስት አምስት ቃላቶች አሉ። እነዚህን በስርዓት ስናነባቸው መዲና ነገ ወደ ዱባይ ትሄዳለች የሚል ትክክለኛ አረፍተ ነገር ሰጥተውናል ማለት ነው። እንግዲህ አረፍተ ነገሮች ስትጽፉ ደግሞ መጨረሻ ላይ አራት ነጥብ ሙሉ ሀሳብ የሆነ መልእክት ማስተላለፍ ስንፈልግ መጨረሻ ላይ ምን እንጠቀማለን? አራት ነጥብ ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህን ቃላቶችን እንዴት በአንድ ላይ እያደረግን ደግሞ አረፍተ ነገሮችን ማንበብ መጻፍ እንደምንችል አይተናል ማለት ነው። እናንተ ይህን ቪዲዮ በደንብ አይታችሁ ሁለቴ ሶስቴ በደንብ ቪዲዮውን ከተከታተላችሁ በእርግጠኝነት ብዙ ለውጥ ታመጡበታላችሁ። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮ ሁሌም እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። በተጨማሪ ደግሞ በውስጥ መስመር ተመዝግባችሁ መማር የምትፈልጉ ደግሞ ደውሉ። በፈለጋችሁ ሰዓት ሙሉ 24 ሰዓት ስለምናስተምር በተመቻችሁ ሰዓት መማር ትችላላችሁ። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።